መራቢያ አካል አካባቢ ወይም ደግሞ ብልቱ አካባቢ ቁስል፣ እብጠት እንዲሁም ደግሞ መገላዘር ሽፍታዎች አጋጥሞታል። ለዚህም መነሻና መፍትሄ ይሆናል ብለን ያሰብናቸውን በዚህ ቪዲዮ ይዘንላችሁ መጥተናል። ሙሉ ቪዲዮ ማየቱን እንዳይዘነጉ። ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁን። ቪዲዮን ላይክ በማድረግ ይጀምሩ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ ሰዎችን ለመጠየቅ የሚያሳፍረን ነገር ግን በህይወታችን ስለሚገጥመን አንድ ወሳኝ የጤና ጉዳይ እንወያያለን። ይህም የብልት አካባቢ ቁስልና እብጠት ነው። ብዙዎቻችን በሰውነታችን እንደዚህ አይነት ምልክት በሚመጣ ጊዜ በግብረ ስጋ ግንኙነት የሚተላለፍ በሽታ ነው ብለን ልንደነግጥ እንችላለን። ነገር ግን እውነታው ምንድን ነው? መፍትሄውስ ምንድን ነው? በአስቸኳይ ሐኪም ጋር መሄድ ያለብን መቼ ነው የሚለውን በዚህ ቪዲዮ በዝርዝር የምናይ ይሆናል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማሳሰቢያ፣ ይሄ ቪዲዮ የተዘጋጀው ለትምህርታዊና ለጥንቃቄ ዓላማ ብቻ ነው። ማንኛውንም የሰውነት ለውጥ ሲያጋጥመው ሐኪም ማማከሩ እንዳይዘነጉ። በመጀመሪያም በግብረ ስጋ ግንኙነት ወቅት የሚተላለፉ ኢንፌክሽን ወይም ደግሞ በሕክምና ስም አጠራሩ STIs የሚለውን ምናይ ይሆናል። የብልት አካባቢ ቁስል እንዲፈጠር ከሚያደርጉ ዋና ዋና ምክንያቶች የመጀመሪያውና ዋነኛው የግብረ ስጋ ግንኙነት ወቅት የሚተላለፉ በሽታዎች ናቸው። ከነዚህም ውስጥ ዋና ዋና የምንላቸውን ሶስቱን እናያለን። የመጀመሪያውና አንደኛው ብልት ሄርፒስ ወይም ደግሞ በሕክምና ስም አጠራሩ ጀንታል ሄርፒስ የምንለው ይሆናል። ይህም በቫይረስ የሚመጣ ሲሆን ምልክቱ መጀመሪያ ላይ ብጉር የምትመስል ውሃ ዘር ነገር ያሳየናል። ከዚያም ትንሽ ሲቆይ ያ ነገር ፈንድቶ የሚያቃጥልና ክፍት ቁስል ይሆናል። የመጀመሪያው ጀንታል ሄርፒስ የምንለው ይሆናል ማለት ነው። ሁለተኛውና ቀጣዩ ደግሞ ኪንታል ወይም ደግሞ በሕክምና ስም አጠራሩ ሲፒሊፕስ የምንለው ነው። ይህም በባክቴሪያ የሚመጣ ሲሆን ለየት የሚያደርገው ምንም የህመም ስሜት የሌለው ሲሆን አንድ ቦታ ላይ ክብ ነጠላ ቅርጽ በመያዝ የሚቀመጥ ይሆናል። ይህም ምንም ስሜት አለመኖሩ ሰዎች እንዳያስተውሉትና ለሱ ትኩረት እንዳይሰጡት ያደርጋል። ነገር ግን በሽታው ውስጥ ለውስጥ እየተስፋፋ ይሄዳል። ሶስተኛው ደግሞ ሻንክሩር ነው። ይህ ደግሞ በጣም የሚያም ሲሆን መገላዘል ቁስል የሚያወጣ የባክቴሪያ ኢንፌክሽን ነው። በቁስልም በተጨማሪ በብሽሽት አካባቢ ያሉ እጢዎች እንዲያብጡ ያደርጋል። አሁን በዝርዝር ያየነው በግንኙነት ወቅት ከሰው ወደ ሰው የሚተላለፉ የብልት አካባቢ ቁስሎች ነው። በመቀጠል ደግሞ በግንኙነት ጊዜ የማይተላለፉ ወይም ደግሞ በዛን ጊዜ የማይፈጠሩ የብልት አካባቢ ቁስሎችን የምናይ ይሆናል። በመጀመሪያው የቆዳ መቆጣት ወይም ደግሞ በሕክምና ስሙ ኮንታክት ዴርማቲቲስ ብለን የምንጠራው ይሆናል። ይህም ሊከሰትባቸው የሚችሉት የምንጠቀመው ሽታ ያለው ሳሙናዎች፣ የውስጥ ልብሳችንን የምናጥብበት ኬሚካሎች፣ የምንጠቀማቸው ኮንዶሞች አለርጂክ ከሆኑና ካልተስማሙን ሰውነታችን እንዲያሳክከን፣ እንዲቀላ ወይም ደግሞ እንዲቆስል ሊያደርጉ ይችላሉ። ሁለተኛውና ቀጣዩ ደግሞ ሰበቃ ወይም ደግሞ መላጥ በሕክምና ስሙ ፍሪክሽን ወይም ደግሞ ትራማ ብለን የምንጠራው ይሆናል። ይህም ሊፈጠርባቸው የሚችሉ መንገዶች የመጀመሪያው በግንኙነት ወቅት በሚፈጠር ሰበቃ ነው። ሌላኛው ደግሞ በስለት በመቆረጥ የሚፈጠር ሲሆን ሶስተኛው ደግሞ ጠበብ ያሉ ልብሶችን ጠበብ ያለ ሱሪ በምንለብስበት ጊዜ መላቅ ወይም ደግሞ መቁሰል ሊያጋጥመን ይችላል። ሶስተኛው ደግሞ የፈንገስ ኢንፌክሽን ወይም ደግሞ በሕክምና ስም አጠራሩ ይስት ኢንፌክሽን የምንለው ይሆናል። ይህም ደግሞ ከፍተኛ ማሳከክ ካለው ወይም ደግሞ ቆዳው ተልጦ ቁስል የመምሰል ሁኔታ ካለው ይሄ የፈንገስ ኢንፌክሽን ሊሆን ይችላል። መቼ ነው ወደ ሕክምና ተቋም መሄድ ያለብን የሚለው በዝርዝር ስናይ ቁስሉ ህመም ያለውና ምግል የሚያወጣ ከሆነ፣ በመቀጠል ደግሞ ከቁስሉ ጋር ተያይዞ ሰውነታችን ትኩሳት ካለው፣ ቁስሉ በራሱ ጊዜ በ2 እና በ3 ሳምንት ውስጥ የማይድን ከሆነና በብሽሽት አካባቢ ያሉ እጢዎቻችን የማበጥና የመደንደን ምልክት ካላቸው፣ እንዲሁም ደግሞ የኛ የወሲብ አጋራችን ወይም ደግሞ የህይወት አጋራችን በተመሳሳይ ሰዓት ያን ቁስል ወይም ደግሞ ያንን ኢንፌክሽን በሰውነቷ ላይ ከታየ በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል እላለሁ። በአጠቃላይ ስንመለከተው የብልት አካባቢ ቁስል በሚፈጠርበት ጊዜ ማፈርም ሆነ መደንገጥ አያስፈልግም። ይልቁንስ ወደ ሕክምና ተቋም በመሄድ መታከም ነው ዋናውና ልብ ማለት ያለባችሁ። ነገር ግን ራሳችሁ ለራሳችሁ በፍጹም መድኃኒት መግዛት የለባችሁ። ምክንያቱም እናንተ የምትገዙት የባክቴሪያ መድኃኒት ለፈንገስና ወይም ደግሞ ለቫይረስ የሚሆን ሊሆን ይችላል። ይሄ ደግሞ እናንተ ለያዛችሁ ቁስል ወይም ደግሞ እናንተ ላይ ለተፈጠረው ቁስል መድኃኒት ላይሆን ይችላል። ይልቁንስ የተፈጠረውን ቁስል ሊያባብሰው ይችላል። ይህም በሚሆንበት ጊዜ የመዳን ጊዜውን በጣም ታራዝሙትና ለሌላ በሽታ ትጋለጣላችሁ። እንዲሁም ደግሞ በዛን ጊዜ ማድረግ የሌለባችሁ ልክ የሆነ የግብረ ስጋ ግንኙነት በፍጹም ባታደርጉ
ይመከራል። በስተመጨረሻም በብልት አካባቢ የሚፈጠሩ ቁስሎችን ከግብረ ስጋ ግንኙነት ውጪና በግብረ ስጋ ግንኙነት የሚፈጠሩትን አንድ በአንድና በዝርዝር የተመለከትን ሲሆን ቪዲዮንም ከወደዳችሁ ላይክ በማድረግ ሀሳብና አስተያየታችሁ ወይም ደግሞ ቀጣይ ምን ላይ እንድንሰራ እንደምትፈልጉ ኮሜንት ላይ ጻፋችሁልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ይሁኑ።